አውቃለሁ ተጨማሪ ገንዘብ ታገኛለህ፣ ተጨማሪ ጊዜ ግን የለም። ብትለፋ ብትሮጥ ብትሰራ ገንዘቡ ያድጋል፣ ጊዜን ግን አገዘው። ማንም አይሸጥልህም። አንድ ጥያቄ ልጠይቅህ፣ መሆን የምትፈልገውን ምርጡ ሰው ጊዜውን ያባክናል? እንደዚህ ነው የሚጠቀመው? በጊዜ የቀለድክበት እሱም መልሶ ይቀልድብሃል። ካከበርከው ደግሞ መልሶ ያከብርሃል። እያጠና ይሆናል፣ ስራ እየሰራ ይሆናል። ስልክህን አውጥተህ ቀልድ ታያለህ፣ ወይም ከጓደኞች ጋር ትቀልዳለህ፣ ትስቃለህ። ትንሽ ቆይተህ ግን ህይወት ትቀልድብሃለች። ለምን? ህይወትህን ንቀሃታል። ጊዜን አላከበርከውም፣ እሱም መልሶ አያከብርህም። በህይወት ውስጥ የምናሳድዳቸው የምንሮጥባቸው ነገሮች ህይወታችን ላይ ምንም አልጨመሩ። ምን ጨመሩልን? ስልካችን ላይ ያለው ፌስቡክ፣ ቲክቶኩ፣ ሌላው ህይወታችን ላይ ምን ጨመረልን? ጓደኞቻችን እንደማንችል ነገሩን እንጂ ምን ጨመሩልን? በዙሪያችን ያሉ ሰዎች ሊወዱን ይችላሉ፣ ግን እንደማንችል ነው የሚነግሩን። ጊዜያችን እየባከነ ነው። የምንሰማው የምናየው ነገር ህይወታችን ላይ የሚጨምርልን አይደለም። ባከነ ማለት እሱ ሁሉም ነገር እየባከነብን ነው። ለምን? ለጊዜያችን ክብር አልሰጠንም። ቅድሚያ የምሰጠውን ነገር እወቅ። አንተን የሆነ ከፍታ የሚያወጣው ወይም የሚያወጣ በቀን ውስጥ 2 ወይም አንዱ ስራ ነው። እሱን ሳትጨርስ ሌላውን አትጀምር። አንተን እኮ ወደ ኋላ ያስቀረ እድል አይደለም፣ ስንፍና አይደለም፣ ጊዜ አጠቃቀሚ ነው። ምንም ትርፍ ጊዜ የለም። ትርፍ ጊዜ አለ ብላችሁ የምትኖሩ ሰዎች ራሳችሁን ሲኦል ውስጥ የምታስቀምጡ ሰዎች ናችሁ። ትርፍ ጊዜ የለም። አንዳንዱ ደግሞ ጊዜ ማሳለፍ ጊዜ አልሄድ ብሎት እኮ ነው። ሰዎች ውዱ ጊዜ አልሄድ ብሎት ጊዜ ማሳለፍ የሚያንሰው አለ። ለብሮ ቴሌቪዥን የምታዩ ጊዜ ማሳለፍ ብላችሁ የሆነ ነገር ካደረጋችሁ ችግር ውስጥ ናችሁ ማለት ነው። ሰዎች እዚህ ጋር ነው ህይወታችሁ ያለው። ጊዜ እድሜ ነው፣ እድሜያችሁ ነው። 30 ዓመት ሰው ለምን እድሜውን እንደሚዋሽ ልንገራችሁ። በእድሜው ልክ ማድረግ እንዳለበት ስላላወቀ ስላላደረገ ይጸጽተዋል። ጊዜያችሁ እድሜያችሁ ነው። ጊዜ ልምድ ጸባያችሁ ነው። ለምሳሌ ሰፊዎች ሁኑ፣ ዲዛይነሮች ሁኑ፣ ጸሐፊዎች ሁኑ፣ ጸባይ ያላችሁ በጊዜ ውስጥ የገነባችሁት ነገር ነው። ያ ማለት ጊዜ ሀብት ነው። ለሁሉም ሰዎች እኩል የተሰጠ ሀብት ነው። መንገድ ላይ ያለው ለማኙንም ቢሊዮነሩንም እኩል 24 ሰዓት ሰጠው። እኩል 24 ሃወር። አሜሪካም ኢትዮጵያም እኩል 24 ሰዓት ብቻ። እና ልዩነት ከየት ነው የመጣው? ጊዜ ከምንጠቀምበት መንገድ ነው። አሁን ሰርተ ሚሊዮኖችን ካላመጣ ነገ ጊዜ አይኖርህም ለመስራት። ትክክለኛ ሀብት ነው ሰዎች። ጊዜ ማለት እኩል ነው የተሰጠን። እግዚአብሔርን ወቅሶ ነበር። ለእኔ 10 ሰዓት ሰጥቶ ለባለሀብታሙ ሰውዬ ወይም ለባለሀብታሙ ልጅ 24 ሰዓት ቢሰጥ ወቅሶ ነበር። ግን እግዚአብሔር እኩል የሰጠው። ከፈለግ ተጠቀም፣ ከፈለግ አትጠቀም። ጊዜ የፈለግከውን ነገር የምንጽፍበት ነጭ ወረቀት ነው። ነጭ ወረቀት። ዛሬ እኔ ተኝቼ መዋል እችላለሁ፣ እየጠጣው መዋል እችላለሁ፣ የእንግሊዝ እግር ኳስ እያየው መዋል እችላለሁ፣ ስራ ቦታ ገብቶ እንቅልፍ መተኛት ይችላል። ግን ደግሞ ሰርቶ ፈጥኖ መጨረስም ይችላል። ወይም ሀብታም መሆን ይቻላል። ዓላማን ማቀር፣ ማሳካት፣ የፈለጋችሁትን ነገር መጻፍ ትችላላችሁ። ጊዜው ነጭ ወረቀት ነው። እስኪ ዝም ብላችሁ አስቡት። በዋዛ በፈዛዛ የሚባክን ጊዜን እንዴ! ትልቁ ማንነትህን ያ ትልቁ ህልምን የምታሳካው እኮ የሆነ ቀን ከእንቅልፍ ስትነቃ አይደለም፣ ከአሁን ጀምሮ ነው። መሆን መጀመር አለብህ። እንዴት አድርጌ ካልከኝ ለሚጠቅመ ነገር ብቻ ቅድሚያ ስጥ። ለእምነትህ ቅድሚያ ስጥ። ለሃይማኖትህ ቅድሚያ ስጥ። ለምታምንበት ነገር ቅድሚያ ስጥ። ወደፊት ይጠቅመኛል ብለህ ለምታስበው ነገር ቅድሚያ ስጥ። ምክንያቱም
አንተ አሁን ባደረካቸው ነገሮች ሁሉ ለወደፊት ጠንካራና አንተ ያሰብክበት ቦታ መድረስ ትችላለህ። እናም ሁሌም ቢሆን በጊዜ መቀለድህን አቁም። ጊዜ ትልቅ ነገር፣ ጊዜ ያልፋል። ጊዜን አሁን ከተጠቀምከው ግን ሁሌም ቢሆን እያመሰገንክ ትኖራለህ። ወዳጄ ጊዜን ተጠቀመው። ይህን ቻናል ፎሎ እና ሼር በማድረግ ይተባበሩ። እናመሰግናለን።